አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ክርስቲያን ወገኖቼንም ሰላም ብያለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለውን በመንካት ቤተሰብ የሆኑ እንዲሁም ላይክ ሼር በማድረግ አብሮነታችሁ አይለኝ እላለሁ። ሀባይቢ ውድ እስልምና እምነት ተከታዮች በሙሉ ረመዳን ከሪም ብያለሁ። እንኳን ለረመዳን ጾም በሰላም አደረሳችሁ አደረሰን እላችኋለሁ። በዚህ አጋጣሚ ያስከፋችሁ ያስቀየምኳችሁ ሳላቅ ካላችሁ አፉ በሉኝ፣ እኔ አፉ ብያለሁ ለማለት ያክል ነው። እና በድጋሚ ለእስልምና እምነት ተከታዮች ረመዳን ከሪም ብያለሁኝ። እንኳን አደረሰን። እንግዲህ ጾመው ከሚጠቀሙት ኸይረ ስራቸውን ከሚቀበላቸው አላህ ያደርገን። ኸይረ ስራዎችንም እንሰራ አላህ ያደርገን ያ ረብ። እንግዲህ ቀልቤ ደርቋል። አላህ ቀልቤን ያርጥብልኝ። ሱብሃንአላህ ከአሁን በላይ የቀልብ መድረቅ ከባድ ነውና አላህ ቀልቤን ያርጥብልኝ ማለት ነው። እና እንዴት ነው ለረመዳን ዝግጅት? ደህና ነው ወይ? እንዴት እያደረጋችሁ ነው? የስራ ጠቅላላ ያው በመዳም ቤት ነን ሁላችንም የምናሳልፈው። ሁላችንም ባይሆን ያው በስደት ላይ ያለ ነው፣ በመዳም ቤት ነው ያለ ነው። በስደት ዓለም ላይ ሆኖ መቼም ያው ራሱ ቤት ራሱን ችሎ የሚኖር አለ ብዬ አላስብም። ስደት ላይ ማለት ለምንኛው ብሎ ራሱን ከቻለ ያው እዛው ሀገሩ ላይ ነው የሚያሳልፈውና ስደተኞች ያው በመዳም ኩሻ ነው የምናሳልፈው። በመዳም ኩሽና የምታሳልፉ እህት ወንድሞቼ ደግሞ አይዟችሁ፣ አይክፋችሁ፣ በርቱልኝ፣ ጠንክሮልኝ። እኛም ኢንሻአላህ አንድ ቀን ሀሳባችን የቀልባችን የሙራዳችንን አላህ ያሳክቶልን ደግሞ ወደ ሀገራችን ገብተን ከቤተሰቦቻችን ጋር የምንጾም አላህ ያድርገን ማለት ነው። በስደት የሚያስከፋው ነገር አንዳንዴ ምን መሰላችሁ? በደስታ በሀዘን ጊዜ ብቻችሁ መሆን በጣም የሚያስከፋው እና ደግሞ በታመማችሁ ሰዓት ባዘቦት ይደላል ወይም ደስተኛ ያደርጋል ማለት አይደለም። የሰው ሀገር ግን በተለይ በኢድ በመጣ ጊዜ የሆነ የመከፋት ነገር በመጣ ጊዜ ብቸኝነት ብቻችሁን ሀቂቃ በጣም ነው የሚከብደው። እኔ ለራሱ በጣም ነው የሚከብደኝና በተለይ የኢድ ከኢትዮጵያ ደውለው እንኳን አደረሰሽ በይሉኝ፣ ኢድ ሙባረክ በይሉኝ ሀቂቃ ማለት ነው በእኔ የሚቀርመኝ ማለት ነው። እና ሁላችንም ነን እዚህ ስሜት ውስጥ ያለ ነው ማለት ነው። እና አብሽሩ ሁሉም ነገር ለኸይር ነው ማለት ነው። ይሄንን አልፈነው ሀገራችን ላይ የምንኖር ያደርገናል አንድ ቀን። የሰው ልጅ ተስፋ ለመቁረጥ ነው እንጠንከር ነው እንጂ ሁሉንም አልፎት ያሰበበት እንደሚደርስ ተስፋ አደርጋለሁ ማለት ነው። ያው እንኖራለን እንጂ እንሞታለን አይደለም እኛ ማለት ነው። የሰው ልጅ እኖራለሁ ነገ ብዙ ያለሁ ነገ ይሄን ኑሮ ኖረዋለሁ እንደዚህ አይነት ኑሮ ነገ እንደዚህ አደርገዋለሁ ነው እንጂ እሞታለሁ ብሎ መቼም እንጃ። ዱንያ እስከሆነ ነው መሰለኝ ያው መሞታችን አይቀርም ሀጅንን። ነገር ግን ዱንያ ላይ እስካለን ጊዜ ደግሞ ያው ይሄን ነው የምናስበው ማለት ነው። እንግዲህ ሀገራችንም ኢትዮጵያን ሰላም ያድርግልን ያ ረብ። ከአመት አመት ይሻለዋል ሲባል ከአመት አመት እየባሰ ነው የሚሄደው የሰላሙ ጉዳይ። አላህ ሰላማችንን ያብዛልን፣ ለህዝባችንም ለቤተሰቦቻችንም ሰላሙን አላህ ይፍጠርልን። ሁላችሁም በየሃይማኖታችሁ ዱአ አድርጉ፣ ጸሎት አድርጉ። ክርስቲያኖችም የሀገራችን ሰላም እንዲመለስልን ያ ረብ። ከምንም በላይ የሀገራችን ሰላም አለመሆን ያሳስበናል ሁላችንም ማለት ነው። አብዛኛው ሰው ሀገሩ ለመግባት ፍላጎት እያለው ያው በሀገራችን ሰላም ማጣት ምክንያት ብዙዎቹ ላለመግባት ፍላጎት አላቸውና ሀገራችንን ሰላም አድርጎልን መግባት የሚፈልግ ገብቶ ቤተሰቦቻችንም እህት ወንድሞቻችንም ነጻነታቸውን አግኝቶ የሚኖሩበትን ጊዜ አላህ ያመቻችልን ማለት ነው፣ ይመልስልን። እና አበዛውባችሁ መሰለኝ ወሬ፣ በጣም ይቅርታ ተተረተርኩባችሁ። እና ደግሞ ማለት ነው ሀባይቢ እስኪ ሰብስክራይብ አድርጉኝ፣ አይከፈልበትም ማለት ነው። ለምንድን ነው ሰብስክራይብ ግን የማታደርጉኝ? እኔ ኧረ ተው አስርቻ አስገቡኝ። ኧረ ሸኔ ወላ
እንዴ 10 ሺህ እኮ አስገቡኝ እንዴ 10 ሺህ አስገቡኝ። ከእናንተ ያው አይከፈልበትም። ከእናንተ የሚጠበቀው ሰብስክራይብ የምትለውን ጫን ማለት ነው። ከዛ ሰብስክራይብ የምትለውን ከነካችሁ ደግሞ ምንዚህም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ማጥቆር እንዳትረሱ ማለት ነው። በገባው ሰዓት ቪዲዮ በተለቀቀ ሰዓት ኖቲፊኬሽን እንዲደርሳችሁ ማለት ነው። ምንም አያስከፍልም። የደወል ምልክቷን ማጥቆር ምንም የሚያስከፍለው ነገር የለም። እና ደግሞ ቪዲዮውን ስትጀምሩ በላይክ ጀምሩልኝ ማለት ነው። አደራ አደራ ብያለሁ። እና ደግሞ ቪዲዮን አይታችሁ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። እኔ ትክክል ነው ብዬ የሰራሁት ነገር እናንተ ጋር ሲደርስ ያው ስህተት ሊሆንም የሚችል ስራ ሊኖር ስለሚችል ያንን ስህተቴን ደግሞ እናንተ ይቅረፉኝ፣ እናንተ አስተካክሉልኝ በኮሜንት ስታስቀምጡልኝ። እኔ ደግሞ የእናንተ ኮሜንት ስለማነብ ለምታበረታቱኝ ለጥሩ ስራዬ ለምትሰጡኝ ድጋፍ ለኔ ብርታቴ ነው። ለሰራሁ ስህተት ደግሞ አስተያየት ስትሰጡኝ ያንን ስህተት የማርምበት ነውና አስተያየት ማስቀመጣችሁን እንዳትረሱ። ላለሁኝ እወዳችኋለሁኝ። መልካም የረመዳን ወር ብያለሁ። ኢንሻአላህ ከተመቻቸልኝ ቪዲዮ ለመስራት መሞክራለሁ። እንግዲህ የረመዳንን ስራ ታውቁታላችሁ። በጣም ቢዚ ነን ሁላችንም ማለት ነው። ያው ጊዜ ተተገኘ ኢንሻአላህ ቪዲዮ ሰራላችኋለሁ። እስከዛው ድረስ በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። እወዳችኋለሁ እና ወደ ቪዲዮ እንሄድ ማለት ነው።